ሩታ ደስታን ተቀበለችው። ዛሬ ሜሪና ዳኒ አብርሽን ጠርተውት ነበር። ትላንትና ሜሪና ሩታ እንዲሁም ዳኒ ተጣልተው ነበረ። መታረቃቸውን በማስመልከት እንዲሁም ደግሞ ሩታ ደስታን መቀበሏን በማስመልከት አብርሽን ጠርተው እንኳን ደስ አለሽ በለኝ ብለውት ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ይበል። እናም ውድ ቤተሰቦች አብርሽን መረቀን መብለን ባርክልን ብለው ጠርተውት ነበር። አብርሽ ከኔ ስለራቅሽ እንዲህ ከሌላ ወንድ ሆነች ሳይሽ በጣም ደስ ብሎኛል ብለዋል ማለት ነው። እውነት እንዳለው ደስ ብሎት ይሁን እንደው ፋንዲሻ እያረረች እየሳቀች ታራለች እንደሚባለው ይሁን አላውቅም። ነገር ግን ከሌላ ወንድ ሆነች ሳይሽ እኔን ለቀሽኛል ደስ ብሎኛል ብለዋል ማለት ነው። እንዲሁም ኮመንታተሮች አብርሽ የሰላም እንቅልፍ ይተኛል፣ አብርሽ ዛሬ ደስተኛ ይሆናል ብለው የራሳቸውን ፈላስፋ እያወሩ ነበረ ማለት ነው። እኔም ደግሞ እንደ ሀሳብ ማለት ነው እንደ ሀሳብ የዛሬው የነሩታ አብርሽን መጥራት ትክክል ሆኖ አየሁትም ማለት ነው። ምክንያቱም እነሱ እንግዲህ መታረቃቸው ጥሩ ነው፣ ደስ ብሎኛል። ትላንትና ሲጣሉ በጣም አዝኝ ነበርና ሩታንም በጣም አዝኜበት ነበር። ምክንያቱም እነሱም ቢሆን በጣም ሜሪ በጣም ግፍል ትላለች። እንደዛም ቢሆን ደግሞ አብረዋት በጊዜ ከጎኗ ያሉ ሰዎችን ለምን አስከፋቻቸው ብዬ ደግሞ አዝኜባት ነበር። በመታረቃቸው ደስ ብሎኛል። ያሆነ እንዳለ ማለት ነው። አብርሽን መጥራት ተገቢ አልነበረም። አብርሽ እንግዲህ እነሱ ያው እንግዲህ ተቀበለችው ከተባለ መቼለታ ደግሞ ቤት ሰጥቷታል። የቤት ቁልፍ ተቀብለዋለች ማለት ነው። እውነት አብርሽን እንድታማልል አብርሽን እንድታስቀና የሆነ እውነት ደስታን ከልቧ ተቀበለው። እንግዲህ እሷ ናት የምታውቀው። ያም ሆነ ይህ ግን አብርሽ ዛሬ መጠራት አልነበረበትም። ዞሮ ዞሮ ማወቅ አይቀርም። እሱን ለመናደድ እዛው ባለበት ሆኖ መናደድ ይችላል። እሷ የራሷን ህይወት መቀጠል ትችል ነበር። እሱን ዛሬ ጠርተውት የህፃን ህቃቃ ጨዋታ ነበር የሚመስለው። ይቅርታ እንድንጠይቅህ ብለውኝ የጠሩኝ ብሎ ነበር ማለት ነው። ይቅርታ እንጠይቅሃለን ብለህ ነው የጠራኸኝ ምንድን ነው ብሎ ሲጠይቀው እኛ አንተን ይቅርታ ልንጠይቅ ብለው እያስጋጉ በጣም እያፌዙበት ነበረ ማለት ነው። ምክንያቱም አንድን ሰው በቁም ነገር ጠርታችሁ እንደዛ አይነት ነገር ትክክል አይመስለኝም፣ እንደ አስተያየት ማለት ነው። ምክንያቱም እኛ ባየነው ነገር ሀሳብ አስተያየት መስጠት ስላለብን እችን ኮመንት ማስቀመጥ ፈልገን ነው ማለት ነው። ትክክል አልነበረም። አብርሽ ግን ያው ምንም የመሰለው አይመስልም። እንደው ደስ ብሎኛል እኔ ተፋታሽ ነው ያላት ማለት ነው። በዛ ሰዓት ደግሞ ያው እንግዲህ ሩታዬ ደስታ ላይ ተጠምጥሞ ነበረ። እንግዲህ እውነት ይሁን መጨረሻው ውሸት ይሁን ማለቴ እውነት ልቧ ከደስታ ጋር ነው ወይስ አብርሽን ለማስቀናት ነው የሚለው ያው ወደፊት አብረን የምናየው ይሆናል ማለት ነው። ለማንኛውም እኔ አብርሽና ሩታ ሄዶ መታረቃቸው የማይቀር ነው ያው ብዬ ነው የማስበው፣ በእርግጠኝነት ማለት ነው። ያው እነ ሜሪ ለእሷ ብለው ነው ከአብርሽ ጋር የሚጣሉት። ከዛ በመሀል ደግሞ ሌሎች ሰዎች በመሀል የሚገቡ ሰዎች ደግሞ ያው መጨረሻ ላይ ማፈራቸው ወይም ጥግ መያዛቸው አይቀርም እና አብርሽ ልጆቹን ፍለጋ ሩታ ጋር ይመጣል፣ በዛው ይታረቃሉ። ይሄ የማይቀር ነገር ነው ማለት ነው። ለማንኛውም ውድ ቤተሰቦች በዛሬው ቪዲዮ እናንተ ምን ታዘባችሁ? እኔ አብርሽን ጠርተው በዛ መልኩ እሱ ማስተናገድ አልነበረባቸውም ብዬ ነው ያሰብኩት። ለማንኛውም እንግዲህ እናንተ ምን ታዘባችሁ? እስካሁን ስለቆያችሁ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ሰላም ሁኑልኝ።